ወደ ተባበሩት አረብ ኤምሬት ዱባይ ላይ ለመምጣት አስቧል። ዛሬ የ30 ቀን ቪዛ ፎርሙን ወይ አፕሊኬሽኑን እንዴት እንደምንሞላ ደረጃ በደረጃ እናያለን። ግን አንድ ነገር መሳሳት የሌለባችሁ አለ። ፎርሙን በምትሞሉ ሰዓት ላይ ምንም ስህተት መፈጠር የለበትም ማለት ነው። ስህተት ከተፈጠረ ቪዛችሁ ሪጀክት ያደርጋል ማለት ነው። አሁን እንደምታዩት ኦንላይን ዱባይ ቪዛ የሚል ዌብሳይት ላይ እንገባለን። ይሄ ዌብሳይት ላይ ከዚህ ቪዲዮ ዲስክሪፕሽን ስር ላይ ወይ ደግሞ አቢ ዲኤክስቢ ቴሌግራም ቻናል ላይ ማግኘት ትችላላችሁ። እንደምታዩት 30 ቀን የሚለው አለ። አሁን እዚህ ጋር 30 ቀን ደግሞ ይሄኛው እንደምታዩት ሰርቪስ ታይፕ አለ፣ ሬጉላር አለ። እዚህ ጋር ስንጫነው ደግሞ እዚህ ጋር ኤክስፕረስ የሚል አለ። ኤክስፕረስ ሲሆን ደግሞ ልዩነቱ ምንድነው? ከ4 እስከ 12 ሰዓት ውስጥ ቪዛው ማግኘት ትችላላችሁ ማለት ነው። ይሄኛው የእናንተ ፍላጎት ነው። 325 ዩኤስዲ ከፍላችሁ ነው፣ ዶላር ነው ማለት ነው። አልፈልግም 325 ዶላር ካላችሁ ትጫኑትና በ185 ዩኤስዲ ዶላር ማግኘት ትችላላችሁ ማለት ነው። እንደምታዩት እዚህ ጋር አለ እያንዳንዱ ነገር። አሁን አፕላይ ነው የሚለውን እንጫናለን ማለት ነው። እንደምታዩት ግን በዚሁ ሪኮመንድ ማድረጋችሁ ይሄን አፕላይ በምታደርጉ ሰዓት ላይ ቪፒኤን ብታጠፉ ተመራጭነት አለው። አሁን እዚህ ጋር እንደምታዩት ዋናው ፎርሙ ነው። እዚህ ጋር እንደምታዩት ሰሌክት ካንትሪ የሚለው አለ። ሰሌክት ካንትሪ የሚለው የኛ ያለንበት ወይ የኛ ቪዛችን ወይ የመኖሪያ ፍቃዳችን የት እንደሆነ እዚህ ጋር ማስገባት አለብን። ካንትሪ ነው። አሁን የኔ ካንትሪ ኢትዮጵያ ነኝ ያለሁት። ኢትዮጵያዊ ስለሆንኩ ኢትዮጵያ ብዬ እዚህ ጋር ሰርች አድርጋለሁ። እንደምታዩት ይኸውና ኢትዮጵያ ብዬ አሁን ትራቭል ያደረጋችሁት ወይ ትራቭል ለማድረግ ያሰባችሁ ወዴት ነው? እዚህ ጋር ሰሌክት ካንትሪ የሚለውን እንጫናለን። አሁን ወደ ዩናይትድ አረብ ኤምሬት ከሆነ ዩናይትድ አረብ ኤምሬት ብለን እንጽፋለን። ምንም መሳሳት የለባችሁ። እዚች ጋር እንደምታዩት ዩናይትድ አረብ ኤምሬት። ብዙዎቻችሁ የምታውቁ ዱባይ ነው። ዱባይ ሳይሆን ዩናይትድ አረብ ኤምሬት ነው። ዱባይ የራሷ ክልል ናት፣ አገር አይደለችም። ዩናይትድ አረብ ኤምሬት አፕሊኬሽን ፉል ኔም። እዚች ጋር እንደምታዩት አፕሊኬሽን ፉል ኔም የሚለው የእናንተ ፓስፖርት ላይ ያለው ስም ሙሉ ለሙሉ መግባት አለበት። ምንም ስፔሊንግ ስህተት መኖር የለበትም። ስፔሊንግ ስህተት ካለው ቪዛችሁ ሪጀክት ይሆናል ማለት ነው። እዚህ ጋር ስታስገቡ በነገራችን ላይ አፕሊኬሽን ፉል ኔም የሚለው በእንግሊዘኛ ነው፣ በአማርኛ ሳይሆን በእንግሊዘኛ እዚህ ጋር ታስገባላችሁ። ከዛ እዚህ ጋር ዝም ብዬ እናንተ ለማሳየት አቢለዋለሁ። ከዛ እዚች ጋር ኢሜል አድሬሳችሁን ማስገባት ግድ ይላል። ኢሜል አድሬሳችሁ ግዴታ ነው እዚህ ጋር፣ ምክንያቱም ቪዛው የሚመጣላችሁ በኢሜላችሁ ስለሆነ ነው። እዚህ ጋር ኢሜላችሁን ታስገባላችሁ። የኔ ኢሜል አስገብቻለሁ። አሁን እዚህ ጋር ደግሞ ያገባችሁ ያላገባችሁ መሆኑን ለማወቅ እዚህ ጋር ትጫኑታላችሁ። አሁን ካገባችሁ ሜሪድ፣ ካላገባችሁ ደግሞ ያገባው ሜሪድ ቢሎን እጫናለሁ። ከዛ እዚህ ጋር እንደምታዩት ፓስፖርት ነምበራችሁ ግዴታ እዚህ ጋር መግባት አለበት። ፓስፖርታችሁ ከ6 ወር በላይ መሆን አለበት። የዩናይትድ አረብ ኤምሬት ዩኤ ከ6 ወር በላይ ያለውን ሰው ነው ፓስፖርት የሚቀበለው ማለት ነው። እዚህ ጋር ፓስፖርት ቁጥራችንን እናስገባለን። የኢትዮጵያ የሚጀምረው ኢፒ ብሎ ነው። ኢፒ ብለን እንጀምራለን። ከዛ ፓስፖርት ቁጥራችሁን ታስገባላችሁ። ከዛ እዚች ጋር ቁጥራችሁን ታስገባላችሁ ማለት ነው። እዚህ ጋር ፍላግ ያለበትን እንመለስ ወደ ኋላ። ፍላግ ያለበትን እንጫናለን። አሁን የኢትዮጵያ መለያ ኮድ ነው የምናስገባው፣ ወይ እናንተ ያላችሁበት አገር ነው የምታስገቡ ቁጥር። አሁን የኢትዮጵያን እመርጣለሁ። እዚህ ጋር ኢትዮጵያ ኮድ ማለት 251 ነው። አሁን ይሄኛው የምታስገቡት እናንተ ያላችሁበትን አገር ስልክ ቁጥር ነው የምታስገቡት። ምክንያቱም አንዳንዴ በዋትሳፕ ሜሴጅም ስለሚመጣላችሁ ማለት ነው። ዋትሳፕ ቢኖራችሁ ተመራጭነት አለው። እዚህ ጋር አሁን ፕሮፌሽናል የሚለው አለ እዚህ ጋር። አሁን ፕሮፌሽናል ደግሞ የእናንተ የስራ አይነት ነው። ኢንጂነር ከሆናችሁ ኢንጂነር፣ ሽያጭ ሰራተኛ ከሆናችሁ ሽያጭ ሰራተኛ፣ እሱም ማስገባት አለባችሁ። እኔ እዚህ ጋር ድራይቨር የሚለውን አስገባለሁ። ድራይቨር እዚች ጋር ይሄ ግዴታ ነው። አሁን እዚህ ጋር ያሉትን ፎርሞች ሙሉ ለሙሉ ማስገባት አለባችሁ ማለት ነው። እያንዳንዱ አሁን እዚህ ጋር ትራቨል ዴት የሚል አለ። ትራቨል ዴት ማለት እናንተ መቼ ነው መጓዝ የምትፈልጉት እሱ ነው ማስገባት ያለባችሁ። ትራቨል ዴቱ አሁን እዚህ ጋር ፌብራሪ እኔ 28 የሚለውን አስገባለሁ። እንደምታው ትራቨል ዴቴን እሱን አስገባለሁ። እሱ ግዴታ ማስገባት። ከዛ የጉዞ ዓላማው ለምንድን ነው? ቱሪስት ነው ለስራ ነው? እያንዳንዱ ነገሮች እዚህ ጋር መጻፍ አለባችሁ እናንተ። አሁን እኔ ለቱሪስት ነው የምለው። ብዙ ጊዜ ለስራ የምትመጡ ሰዎች በቱሪስት ቪዛ ብታደርጉት ተመራጭነት አለው። እዚህ ጋር ቱሪስት ቪዛ ታደርጋላችሁ።
ቱሪስት ብለን እናስገባለን። እንደምታዩት ይህንን ፎርሙ በስርዓት ሞልተናል ማለት ነው። እዚች ጋር እኔ እናንተን ለማሳየት ነው። አንዳንዱን እንደምታዩት እኔ በነገርኳችሁ ወይ እዚህ ጋር ባለው በተጻፈው መሰረት መሙላት ትችላላችሁ ማለት ነው። እንደምታዩት እንደዚህ ሞልቻለሁ። ከዛ እዚች ጋር አፕሎድ ፓስፖርት ነው። ፓስፖርታችሁ ግዴታ መግባት አለበት። እንደምታዩት እዚህ ጋር አፕሎድ ፓስፖርት ይላል። እዚህ ጋር ደግሞ አፕሎድ ፎቶችሁ ደግሞ ነጭ ባክግራውንድ ቢሆን ተመራጭነት አለው፣ ጆሮአችሁ የሚታይ። ከዛ እዚህ ጋር አዘር ዶክሜንት ናሽናል አይዲ፣ የኢትዮጵያ ናሽናል አይዲ ወይ የእናንተ መታወቂያ እዚህ ጋር ታስገባላችሁ። ካስገባችሁ በኋላ እዚህ ጋር ኮንቲኒው ቱ ፔመንት የሚለውን ትጫናላችሁ። ፕሊስ ዌት ይላል። ምክንያቱም እኔ አንዳንድ ነገሮችን ያላሟላሁት ስላለ ነው። እዚህ ጋር ስልክ ቁጥር አስገባ ብሎኛል። ስልክ ቁጥሬን አስገባለሁ የኢትዮጵያን። እሺ ነው ግዴታ ነው። እዚህ ጋር ስልክ ቁጥሮችን ማስገባት አለባችሁ። ኮንቲኒውም ብለው ፕሊስ ዌት ይለኛል። እሺ እዚህ ጋር አሁን ምንድነው የሚመልስብኝ? እዩት። እንደምታዩት ስልክ ቁጥር ያለ እዚህ ጋር አድ አናዘር አፕሊኬሽን ይላል። እንደምታዩት አሁን እዚህ ጋር ይሁት ያሉት ነገሮች ግን እኔ የዘለልኳቸው ብዙ ነገሮችን ያላስገባዋቸው አሉ። ለምሳሌ ፓስፖርት አላስገባውም፣ ፎቶ አላስገባውም። እሱ ማስገባት ግድ ይላቸዋል። ቪዛ ታይፕ፣ ኳንቲቲ፣ ፕራይስ የሚለው እዚህ ጋር መጥቷል። ኤክስፕረስ ሰርቪስ የሚል አለ። የአደጋ ቪዛ አለ። የኢንሹራንስ አሁን እዚህ ጋር ግዴታ ነው። ኢንሹራንስ ማስገባት ግድ ይላል። ኢንሹራንስ ግዴታ እንጫናለን። ኢመርጀንሲ ቪዛ ከፈለጋችሁ እሱ በ2 ሰዓት ውስጥ በ140 እሱ ነው የእናንተ ፍላጎት። እዚህ ጋር ትጫናላችሁ፣ ፍላጎታችሁ ነው። ከዛ በኋላ ምንድነው ቶታሉ? አሁን ኢንሹራንስ ግዴታ ነው። ኢንሹራንስ ግድ ይላችኋል ማስገባት። እዚህ ጋር ግን ይሄ ኢመርጀንሲ የአደጋ ጊዜ ለምሳሌ በአደጋ ከሆነ በድንገተኛ ለሕክምና ከሆነ ይህንን ብትጫኑ ተመራጭነት አለው ማለት ነው። አሁን እንደምታዩት ኢንሹራንስ ግዴታ ነው። ኢንሹራንሳችሁ ከምንም በላይ ያስፈልጋል ማለት ነው። ኢንሹራንስ ካላሟላችሁ ዩኤ ላይ መግባት አችሉ ማለት ነው። ይህን ይመስላል። ትንሽ ለአንዳንድ ኢትዮጵያ ላይ ያስቸግራል ማለት ነው። እሱ አንዳንድ ነገሮችን ሪጃክት ሊያደርግባችሁ ይችላል፣ ግን መሞከር አለባችሁ ማለት ነው። እንደምታዩት ከዛ እዚህ ጋር የምንከፍልበትን አማራጭ ያሳየናል። እዚህ ጋር ኔትወርክ በሚል አለ። እዚች ጋር ማስተር ካርድ ካላችሁ የእናንተ ተመርጣላችሁ ፍላጎታችሁ። ግን እዚች ጋር እንደዚህ አይ አግሪ ማለት አለባችሁ። ፔይ ዊዝ ክሬዲት ካርድ ዲቤት ካርድ የሚለውን ትጫኑትና መክፈል ትችላላችሁ ማለት ነው። እንጠብቀው ለሰከንድ ያህል። እንጠብቀዋለን። ፕሊስ ዌት። ግን ያላሟላሁት ፋይል አለ ይመልስብኛል ብዬ አስባለሁ። ግን የኔን አሁን እንደምታዩት ስላላሟላው ቪዛዬን ሊመልስብኝ ይችላል። እንደምታዩት ጠቅላላ ከነ ኢንሹራንሱ እያንዳንዱ $335 ነው ማለት ነው። እንደምታዩት ከዛ ኮንቲኒው ብለው እዚህ ጋር ቀጥታ የማስተር ካርዴን ማስገባት አለብኝ ማለት ነው። በነገራችን ላይ ይሄ ቪዛ በ2 ወይ በ3 ቀን ውስጥ ሊወጣላችሁ ይችላል ማለት ነው። ከስራ ቀን ነው፣ የስራ ቀን የዩኤ የስራ ቀን ነው ማለት ነው። እንደዚህ አድርጋችሁ እጅግ በጣም በቀላል መንገድ የዩናይትድ አረብ ኤሚሬትን ቪዛ ማግኘት ትችላላችሁ። ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ስታደርጉ የደውላ ምልክት ኦል ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ።